የትናይት እሺ ሰላም ዘይት መስኪ እንዴት ነሽ? ደህና ነሽ ወይ? ሁሉም ነገር እንዴት ነው? ታኒ ዘይት ተሰከነ እውነት የነገርሽ ነው የሚያስቀናኝ። ባይዘው እግዚአብሔር የተመሰገነ ይሁን። መንፈስሽ በጣም ያስቀናኛል። እውነት ለመናገር በጣም ጠንካራ ነሽ። ለመጀመሪያ ጊዜ ያዩሽ መቼ ነው ታውቃለሽ? ኮሜንቴ ላይ ስክሮል እያደረኩ እያለ ለታቦት ወደ ታቦት ሄደሽ ስትሸከሚ አሁን እሱ እኔ በጣም ግርም ተፈጥሮብኛል። እንዴት ነው መንፈስሽ ያን ያህል ጠንካራ ሊሆን ይችላል? ያው የተሰጠን ነገር ብዙ ነው። በጎደለን ነገር ማማረር የለብንም። ያገለገለን ፈጣሪ ያገለገለን ያለ እዚህ ምድር ላይ ስንኖር የሚያኖረን ዋናው መድኃኒዓለም ነው። እሱን ካላገለገለ ማንን እናገለግላለን? ሁሉ ንብረቱ ገንዘቡ የሱ እስትንፋሱ የሱ ነው። በጎደለን ነገር ማማረር የለብንም። ያቺን ቀን ናፍቃታለሁ። አሁን እኔ ምን አሰብኩኝ መሰለሽ? አብዛኛው ሰው ማለት ነው ያማርራል በጣም ታውቂያለሽ። አንዳንዱ መኪና ጎደለብኝ ይላል፣ አንዳንዱ ቤት ጎደለብኝ፣ ያ ነገር የለኝም። አንቺ አሁን መንፈስሽ ሙሉ እንዲሆን ያገዘሽ ምንድነው? መቼ ነው ያቺ መንፈስ ሙሉ የሆነችው በጣም ጠንካራ የሆነችው? እኔ ሙሉ ነኝ በፈጣሪ። ሰው ሁሉ ሲጥለኝ፣ ቤተሰብም ሲጥለኝ መድኃኒዓለም አልጠላኝም። አንድ ነገር ሲጎልብኝ አላማርም። የተሰጠን ነገር ብዙ ነው። በጎደለ ነገር ማማረር የለብንም። ይህንንም ማንሳት አቅቶት አይደለም። የኔን እምነት፣ ጽናት፣ ጥንካሬ ለማየት ብሎ ጠብቀው እንጂ ድናል። አሁን ጎደለብኝ ብለው የሚያማርሩ በጣም ብዙ ሰዎች አሉ፣ የሚጨናነቁ። ለእነሱ ምንድን ነው ምክርሽ?